ከዚህ የሚሊዮኖችን ልብ ካሸፈተው የማሻና የድቡ ፊልም ጀርባ ያለውን አንድ እውነተኛ ታሪክ በዛሬው ቪዲዮ እንመለከታለን። ሰላም ውድ የሪል ስቶሪ ሾው ቤተሰቦች፣ ይህ በዓለም ዙሪያ በሚሊዮን የሚቆጠሩ ተመልካቾችን ልብ ያሸፈተ ተከታታይ የአኒሜሽን ፊልም እንደው ከፊልምነትን በዘለለ አንድ እውነተኛ ታሪካዊ ዳራን ከኋላው የያዘ ሲሆን ይህ የካርቱን ፊልም በአንድ የሩሲያ ሰፊ ደን ውስጥ ብቻዋን የምትኖር አንድ ደስተኛ ተጫዋችና ኃይለኛ ስለሆነች ማሻ የተባለች የ4 ዓመት ልጅ ታሪክ የሚያሳይ ሲሆን ማሻ ሁልጊዜም በጨዋታ ወዳድነቷ እና ኃይለኛ ባህሪዋ ትታወቃለች። ጊዜዋንም ከአካባቢው ካሉ እንስሳቶች ጋር ስትጫወትና ስትባረር የምታሳልፍ ሲሆን ታሪኮችም የሚያጠነጥኑት በሩሲያ የሚገኙ በረዷማ ጫካ ውስጥ ነው። ታሪኩ ሲጀምር አንድ ቀን ማሻ በጫካ ውስጥ ስትዞር አንድ የደን ጠባቂ የሚመስል ጎጆ ያገኘች ሲሆን በመቀጠል ማሻ ያለምንም ፍርሃት ወደ ውስጥ ገብታ በልበ ሙሉነት ሁሉንም አካባቢዋን መፈተሽ ትጀምራለች። በዚህ መሃል ግን የጎጆ ቤቱ ባለቤት የሆነውና ጡረታ ከወጣ ዓመታት ያለፉትን ሰርከሰኛው ድብ ወደ ቤቱ ሲገባ ታስተውላለች። ይህ ግዙፍ ድብም በአንድ ወቅት በሰርከስ ዓለም ውስጥ ትርኢት የሚያቀርብ የነበረ ብልህ እንስሳ ነበር። አሁን ግን ከሰርከሱ ዓለም ርቆ በተረጋጋ ሁኔታ በጫካ ውስጥ ሰላማዊ ኑሮ እየኖረ ያለ ድብ ሲሆን በሰዓቱ ድቡ ከምግብ ፍለጋ ሲመለስ ትንሿን ልጅ ልክ እንደ ራሷ ቤት ከመኖሪያ ጎጆ ውስጥ ከወዲህ ወዲያ ስትዘዋወር ያስተውላታል። ይህን ጊዜም ከትንሿ ማሻ ይልቅ ድቡ ፍርሃት ያደረበት ሲሆን ማሻን ከቤቱ በሰላም እንድትወጣለትና ብቻውን እንድትተወው የተቻለውን ጥረት ሁሉ ማድረግ ቢጀምርም ማሻ ግን እንዲህ በቀላሉ እሺ የምትል ልጅ አልነበረችምና በቤት ውስጥ እየተዘዋወረች እንደ ራሷ ቤት መቦረቅ ጀመረች። በዕለቱም ማሻ ከቤቱ በሰላም ብትወጣለትም ሁሉ ጊዜ ግን ወደ ድቡ ጎጆ ተመልሳ በመምጣት ተጫውታ መሄድ ጀመረች። በመጨረሻም ድቡ ተስፋ ቆርጦ ማሻን በጓደኝነት አድርጎ መቀበል ግድ ሆነበት። ከዚያን ጊዜ ጀምሮ ማሻና ድቡ የማይነጣጠሉ ጓደኛሞች ሆነው በጫካ ውስጥም ብዙ አስቂኝና አንዳንዴም አደገኛ የሆኑ ጀብዶችን አብሮ እየፈጸሙ የሚያሳይ በጣም አዝናኝ የሆነ ፊልም ሲሆን እንኳን ለሕፃናት ይቅርና ለአዋቂዎችም ዘንድ ተወዳጅነትን ያተረፈ ፊልም ሆነዋል። በዚህም በዩቲዩብ ላይ ብቻ ከ1.7 ቢሊዮን በላይ እይታዎችን ያገኘ ፊልምም ሆነዋል። ታዲያ ይህንን ተከታታይ ፊልም አንድን በሩሲያ የተከሰተ እውነተኛ ታሪክን አንድ የሩሲያ አፈታሪክ ተረት ጋር በማጣመር እነሱን መሰረት ተደርጎ የተሰራ ፊልም ሲሆን ነገሩ እንዲህ ነው። የማሻና የድቡ እውነተኛ አጋጣሚ በፈረንጆቹ 1820 የተከሰተ። በዛን ጊዜ ማሻ የምትባል ልጅ በሩሲያ ውስጥ ትንሽ መንደር ውስጥ የምትኖር ስትሆን በመንደራቸው ውስጥም በተደጋጋሚ እየመጡ ሰርከስ ለመንደሩ ሰዎች የሚያሳዩ ድቦች ይመጡ ነበሩ። ማሻም ድቦችን በጣም ስለምትወዳቸው የድቦችን ትርኢትና ሰርከስ ለማየት በጣም ስለምትጓጓ ወላጆቿን እንዲወስዷት ሁልጊዜ ተጠይቃቸውም ስለነበር ወላጆቿም የልጃቸውን ጥያቄ ያሟሉ ዘንድ በማሻ ሀሳብ ተስማምተው ወደ ሰርከሱ ትርኢቱ ቦታ ቢወስዷትም በዛን ዕለት ግን በሰርከሱ ትርኢት ላይ ድቦቹ አልቀረቡምና ማሻም ከሌላው ነገር በላይ ድቦቹን ማየት ትፈልግ ነበርና በሁኔታው በጣም አዘነች። በዚህም ታዲያ ለድቦቹ ባላት ፍቅር የተነሳ ወላጆቿ በሌላ ነገር ትኩረታቸው ተስቦ ባለበት ሰዓት ላይ ከርቀት ላየቻቸውና በብረት አጥር ታጥሮ የነበሩት ድቦች ጋር ሮጣ ሾልካ ገባች። ታዲያ ጨዋታ ፈልጋ የገባችው ማሻ ወዲያውኑ ከአንዱ ድብ ጥቃት የደረሰባት ሲሆን የሰርከሱ ሰራተኞች ድቡ እያወጣ ያለው ድምፅና የትንሽ ልጅ ድምፅ ጩኸት ሰምተው ወዲያውኑ የሰርከሱን የዱር እንስሳቶችን ለማረጋጋት መሳሪያዎቻቸውን ይዘው ቢሄዱም ድቡ ቀድሞውኑም ጎድቷት ነበርና ወዲያው ሕይወቷ ያልፋል። ይህም ታሪክ በሰዎች ዘንድ በጣም ታዋቂ ሆነና በዓለም ዙሪያ በተለያዩ ስፍራዎች መነገር የጀመረ ሲሆን በተለይ በሩሲያውያን ዘንድ በጣም ተሰራጭቶ የነበረ እጅግ በጣም አሳዛኝ ክስተት ነበረ። በዚህም ታዲያ በሩሲያውያን ዘንድ ለልጆቻቸው ማስተማሪያነት የሚነገር ከዘመን ዘመን ታሪክ ሲሆን ልጆች ከእንስሳት ጋር ያላቸውን ቀረቤታ በጥንቃቄ እንዲያደርጉ ለማስተማሪያነት ይነገር ነበር። በፊልም ውስጥም ያለው ጎጆ የተደበቀ የያዘው ትልቅ ሚስጥርም ነበር። በጎጆ ውስጥ በሰርከስ ያሸነፋቸው በርካታ ሽልማቶችና ዋንጫዎችን ያሳየናል። ለዛሬ ይዘልናችሁ የመጣኑ ቪዲዮዎች እነዚህን ይመሳሰላሉ። ሰብስክራይብና ላይክ እያነሰ ነው ወገኔ ኧረ በእናታችሁ ሰብስክራይብ አድርጉ። ምንድነው ቆይ ሰብስክራይብ ብታደርጉ ምን ችግር አለው?
ምን ችግር አለው ምን ችግር አለው ብያቸዋለሁ። ምን ችግር አለው እንዴ? ድምጽም አለኝ ደግሞ ለማንኛውም ለማለት ነው። እና ምን መሰላችሁ በቃ ሰብስክራይብ አድርጉ። ወይኔ በቃ ላይክ እያነሰ ነው። ላይክ አድርጉ። ቪዲዮቼ የታዩ አይደለም። ላይክ አድርጉ፣ ሼር አድርጉ። ምን ችግር አለው? ብታግዙኝ እኮ ነው። ያኔ ወንድማቸው እንዳድገት ፈልጉም ልክ እንደ ጃኒ ምናምን ትራቨል ሳረግ ምናምን አታዩኝም? ቢያንስ እንኳን እስቲ ፊቴ ላሳይ። ስልክ አጥቼ እኮ ነው ፊቴ ማላሳየው። ፌስለስ ምሰራው እግዚአብሔር። ወይኔ ጉዴ። በቃ ይመቻችሁ። ሰብስክራይብ እንዳትረሱ ደግሞ